ሰላም ሁላችሁም እንዴት ናችሁ? በዛሬ ቪዲዮችን የምንመለከተው ኬሚስትሪ ከ9 እስከ 12 የተውጣጡ ጥያቄዎችን ነው። ወደ መጀመሪያው ጥያቄ ስንመጣ what does Dalton atomic theory state about the nature of matter ነው የሚለን። A matter consists of indivisible molecule, B matter consists of indivisible atom, C matter consists of indivisible ions, D matter consists of indivisible mixture ነው የሚለን። ዳልተን አቶሚክ ቲዮሪ ወይም ደግሞ የዳልተን ቲዮሪ የሚያወራው ስለ አተሞች ነው። እንዲሁም ዳልተን ያለው ምንድነው አቶሞች ኢንዲቪዚብል ናቸው ደግሞ መከፋፈል የማይችሉ ናቸው። ሌተር ዲስፕሩቭድ የሆነ አይዲያ ነው። ሶ አቶሞች የሚከፋፈሉ አይደሉም ኢንዲቪዚብል የሆኑ ናቸው ብሎ ነበር አይዲያውን ያቀረበው ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው ማለት ነው። ወደ ሁለተኛ ጥያቄ ስንሄድ what discovery resulted from Rutherford alpha particle scattering experiment ነው የሚለን። ሶ በራዘርፎርድ ባከናወነው የአልፋ ፓርቲክል ስካተሪንግ ቦምባርዲንግ ኤክስፔሪመንት የተፈጠረው የትኛው ፓርቲክል ነው ማለት ነው የሚለን። ሶ ኤ ኤሌክትሮን፣ ቢ ፕሮቶን፣ ኒውክሊየስ፣ ፖዚትሮን ነው የሚለን። መልሳችን የሚሆነው ሲ ኒውክሊየስ ነው የሚሆነው። ኤሌክትሮን የተፈጠረው በጆሴፍ ጆንሰን ኤክስፔሪመንት ነው። ፕሮቶን ደግሞ ሌተር ነው ኒውክሊየስ ዲስከቨር ከሆነ በኋላ የመጣ ነው። ሶ ኒውክሊየስ ነው የሚሆነው። ኒውክሊየስ ራዘርፎርድ ያለው ምንድነው ከአልፋ ቦምባርዲንግ ኤክስፔሪመንት በኋላ መሀል የሆነ ወይም ደግሞ የአቶሙ መሀል ላይ የሚገኙ ከአልፋ ፓርቲክሎችን ስኬተር ካደረገ በኋላ በጣም ጥቂት የሚሆኑት መሀል ላይ የሚገኘውን ነክተው ሲመለሱ ነው የተመለከተው። ሶ አልፋ ፖዚቲቭ የሆነ ፓርቲክል ስለሆነ በማይተመለሰበት ምክንያት በመሃል ላይ ያለው ወይም ደግሞ አቶሙ መሃል ላይ ያለው ኤሌመንት ፖዚቲቭ እንደሆነ የሚያሳይ ነው ብሎ ነበር የገለጸው። ከዛ ውጪ ኒውክሊየሶች በጣም ዴንስ እና ፖዚቲቭ ሊሆን ቻርጅድ እንደሆኑ አይዲያ ያቀርባል ማለት ነው። ስለዚህ መልሳችን የሚሆነው ሲ ኒውክሊየስ ነው የሚሆነው ማለት ነው። ወደ ሶስተኛ ጥያቄ ስንመጣ if an ion of an element has 3 positive charges, a mass number of 27 and 14 neutrons, how many electrons are present in the ion ነው የሚለን። ሶ አዮን ነው የሚለን ይሄ እንትኑ አዮን ነው which is 3 ፖዚቲቭ ቻርጅ ያለው ወይም ደግሞ 3 ኤሌክትሮን የሚለቅ ነው ማለት ነው። አዮን ነው 3 ኤሌክትሮኖችን የሚለቅ ነው ማለት ነው። ስለዚህ ያን መጀመሪያ እንይዛለን። ከዛ ውጪ ማስ ነምበሩ 27 ነው። ከዛ ውጪ ኒውትሮኑ ደግሞ 14 ነው ማለት ነው። ስለዚህ ማስ ነምበር የምንለው ምንድነው ማስ ኦፍ ዘ ኒውክሊየስ ነው which is ኒውክሊየስ ላይ ያለው አብዛኛው ማሱ ኒውክሊየስ ላይ ስለሆነ 99.9% የሚሆነው የአቶም ኤሌክትሮን ማሱ ኮንሰንትሬት የሚሆነው ኒውክሊየስ ላይ ስለሆነ ማስ ነምበር የሚይዘው የኒውትሮንንና ፕሮቶንን ነው ማለት ነው። ወይም ደግሞ ኒውክሊየሱን ማሱን ነው ማለት ነው። ስለዚህ ማስ ነምበር ምንድነው ማስ ነምበር የምንለው በኤ ነው የሚገለጸው is equals to የኒውትሮንና የፕሮቶን ነው ማለት ነው። ኒውትሮንና ፕሮቶን ነው ማለት ነው። ሶ ኒውትሮን 14 ተሰጥቶናል እዚህ ጋር። ከዛ ውጪ 27 ነው ማስ ነምበራችን። ስለዚህ ፒ የምትሆነው ስንት ነው? ይሄንን 27 እና 14ን ቀንሰ ይመጣልን 13 ነው ማለት ነው። ሶ እዚህ ጋር የተሰጠን ኤሌመንት ኒውትራል ቢሆን ኖሮ የኤሌክትሮን ነምበሩም የኒውትሮን የፕሮቶን ነምበሩም እኩል ነበር የሚሆነው 13 ነበር። ነገር ግን ኤሌመንቱ ምንድነው አዮን ነው which is 3 ፖዚቲቭ ቻርጅ ያለው ማለት ነው። 3 ኤሌክትሮኖችን ሉስ የሚያደርግ ነው ማለት ነው። ስለዚህ እዚህ ጋር የምናደርገው ምንድነው ኤሌክትሮን ነምበሩን ለማግኘት ከ13 ላይም ደግሞ ከፕሮቶን ነምበር ላይ ምን እናደርጋለን 3 ፖዚቲቭ ቻርጅ ሪሊዝ እናደርጋለን ማለት ነው። ደግሞ እናስወጣለን ማለት ነው። ስለዚህ 13 ሲቀነስ 3 መልሳችን የሚሆነው ምንድነው ቢ ነው ማለት ነው። ወይም ደግሞ 10 ይሆናል ማለት ነው። ሶ ወደ አራተኛ ጥያቄ ስንመጣ how many orbital does the fourth principal energy level have ነው የሚለን። ሶ ምን ያህል ኦርቢታል አለው የአራተኛው ፕሪንሲፓል ኢነርጂ ሌቭል ነው የሚለን። ሶ የመጀመሪያው ኢነርጂ ሌቭል የምንለው ፈርስት ኢነርጂ ሌቭል የምንለው የሚይዘው ኤስን ብቻ ነው። ወደ ሁለተኛ ኢነርጂ ሌቭል ስንመጣ ፕሪንሲፓል ኢነርጂ ሌቭል ስንመጣ ኤስ እና ፒ ነው የሚይዘው ኤስ እና ፒ ኢነርጂ ሌቭሎችን ማለት ነው። ሶ ወደ ሶስተኛ ስንመጣ አሁንም የሚጠይቀን የአራተኛው ነው። ኤስን ይዛል፣ ፒን ይዛል፣ እንዲሁም ደግሞ ዲን ይዛል ማለት ነው። ወደ አራተኛው ስንመጣ ደግሞ ኤስ ፒ እና ምን ነው የሚይዘው ኤፍ ነው የሚይዘው ማለት ነው። ኤስ ፒ ዲ እና ኤፍ ነው የሚይዘው ማለት ነው። ይሄ አራተኛው ፕሪንሲፓል
ኢነርጂ ሌቭል ነው ማለት ነው። ሶ ስለዚህ እያንዳንዳቸው የሚይዙት የኦርቢታል መጠን ስንመለከት ኤስ የሚይዘው የኦርቢታል መጠን 1 ነው፣ ፒ የሚይዘው የኦርቢታል መጠን 3 ነው፣ ዲ የሚይዘው የኦርቢታል መጠን 5 ነው፣ ኤፍ ደግሞ የሚይዘው የኦርቢታል መጠን 7 ነው ማለት ነው። ሶ ይሄን እንዳለ ስንደምረው ስንት ነው የሚሆነው? 16 ነው የሚሆነው ማለት ነው። ስለዚህ አራተኛው ፕሪንሲፓል ኤነርጂ ሌቭል 16 ኦርቢታሎችን ይዛል ማለት ነው። ወይም ደግሞ ማክሲመም ኦፍ 32 ኤሌክትሮን ማለት ነው። እያንዳንዱ ኦርቢታል 2 ኤሌክትሮን ስለሆነ የሚይዘው ማክሲመሙ 32 ኤሌክትሮን ወይም 16 ኦርቢታል ይዛል። መልሳችን የሚሆነው ስንት ነው? ዲ 16 ይሆናል ማለት ነው። መልሳችን የሚሆነው ዲ ይሆናል ማለት ነው። ሶ ወደ አምስተኛ ጥያቄ እንሄዳለን ማለት ነው። what does the quantum mechanical model of an atom describe ነው የሚለን። A focuses on the probability of locating an electron in a specific position. B focuses on the movement of electron in a fixed circular orbital around the nucleus ነው የሚለን። C specifies the exact trajectory of an electron around the nucleus. D contains several analogies to observable phenomenon in the visible world ነው የሚለን። ሶ መልሳችን የሚሆነው ኤ ነው የሚሆነው focused on the probability of locating an electron in a specific location ማለት ነው። ኳንተም ሜካኒካል ሞዴል ዋነኛው የሚያጠነጥነው ወይም ደግሞ እንትን የሚለው ኤሌክትሮንን በአንድ ፖዚሽን ውስጥ ሊገኝበት የሚችለው ፕሮባቢሊቲ ነው ማለት ነው። ምክንያቱም ኤሌክትሮኖች ፊክስድ ፖዚሽን ሊኖራቸው አይችልም፣ በጣም በፍጥነት ስለሚጓዙ ሊኖራቸው አይችልም። ስለዚህ ጀስት ኳንተም ሜካኒካል ሞዴል ፎከስ የሚያደርገው ምንድነው አንድን ኤሌክትሮን በስፔሲፊክ ፖዚሽን ላይ ሎኬት የማድረግ ፕሮባቢሊቲ ላይ ደግሞ የመገኘቱ ፕሮባቢሊቲ ላይ ነው ማለት ነው። ሶ መልሳችን ኤ ነው የሚሆነው። ሌሎችን ስንመለከታቸው ለምሳሌ ቢ ፎከስድ ኦን ዘ ሙቭመንት ኦፍ ኤሌክትሮን ኢን ፊክስድ ሰርኩላር ኦርቢት አራውንድ ዘ ኒውክሊየስ ነው የሚሆነው። እዚህ ጋር ኤሌክትሮኖችን የሚያደርጉት ጉዞ በአንድ ሰርኩላር ኦርቢት አራውንድ ዘ ኒውክሊየስ ላይ የሚኖራቸው ሙቭመንት ላይ ነው ፎከስ ነው የሚያደርገው ነው የሚለው። እዛ ጋር ደግሞ ቅድም ያልነው ምንድነው አንድ ፖዚሽን ላይ አንድ ቦታ ላይ ሎኬት የመሆናቸውን ፕሮባቢሊቲ ነው ያለው። ስለ ሙቭመንታቸው አይደለም። ስለ ሙቭመንታቸው የሚያወራው ሞር ቦር ሞዴል ነው፣ ኳንተም ሜካኒካል አይደለም። ሶ ኤ ነው። ሲ ደግሞ ስፔሲፋይስ ዘ ኤግዛክት ትራጀክቶሪ ኦፍ አን ኤሌክትሮን አራውንድ ዘ ኒውክሊየስ ነው የሚለው። እዚህ ጋር ኤግዛክት የሆነ ትራጀክቶሪ የላቸውም፣ ኤግዛክት የሆነ ፖዚሽን የላቸውም ኤሌክትሮኖች ብለናል። በጣም በፍጥነት ስለሚጓዙ ፕሮባቢሊቲ ነው እንጂ የምናስቀምጥላቸው ኤግዛክት የሆነ ፖዚሽናቸውን ልናውቅ አንችልም ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ወደ ስድስተኛ ጥያቄ ስንመጣ the Heisenberg uncertainty principle states ይልና A no two electron in the same atom can have the same set of 4 quantum number ነው የሚለን። ይሄንኛው የሄንስበርግ uncertainty principle አይደለም፣ ሌላ ፕሪንሲፕል ነው። ፎርገስ ረስቼዋለሁ። ሶ ይሄንኛው የሄንስበርግ አይደለም። being two atoms of the same elements must have the same number of proton ነው የሚለን። two atoms of the same elements must have the same number of ፕሮቶን ነው የሚለን። ይሄንኛው ሄንስበርግ አንሰርቲኒቲ ፕሪንሲፕል አይደለም። ሲ ኢትስ ኢምፖሲብል ቱ ዲተርማይን ዘ አኩሬሲ ኦፍ ቦዝ ዘ ፖዚሽን ኤንድ ሞመንት ኦፍ አን ኤሌክትሮን ሲሙልታኒየስሊ ነው የሚለን። መልሳችን የሚሆነው ይሄንኛው ነው። ዲ ኤሌክትሮን አተም ግራውንድ ስቴት ኢንተር ኢነርጄቲካሊ ኢኩቫለንት ኦርቢታል ሲንግሊ ነው የሚለን። ሶ መልሳችን የሚሆነው ሲ ነው። ሄንስበርግ ምንድነው የሚለው የኤሌክትሮኖችን የሚገኙበትን ቦታ ፖዚሽናቸውንም እንዲሁም ሞመንተማቸውንም ሲሙልታኒየስሊ በአንድ ጊዜ በተመሳሳይ ሰዓት ማወቅ አይቻልም ማለት ነው። ፖሲብል አይደለም ማለት ነው። ጀስት ፕሮባቢሊቲ ነው የምናስቀምጠው ማለት ነው። የሁለቱንም ፖዚሽናቸው ሞመንተማቸው የምናስገኝበት የሚገኝበት ማለት ነው። ሶ ሄንስበርግ የራሱ የሆነ ፎርሙላ አለው ያን የሚያደርግበት ሄንስበርግ ፎርሙላ የሚባል ማለት ነው። ሶ የሄንስበርግ አንሰርቴኒቲ ፕሪንሲፕል የሚያስቀምጥልን ምንድነው ፖዚሽናቸውንም ሞመንተማቸውንም ኤሌክትሮኖችን ሲሙልታኒየስሊ ማግኘት ወይም ደግሞ አኩሬትሊ ዲተርማይን ማድረግ አይቻልም የሚል አይዲያ ነው የሚያስቀምጥልን ማለት ነው። ሶ መልሳችን ሲ ነው የሚሆነው ማለት ነው። ሰባተኛ an element has two isotopes, one with abundance of 69.09 and a mass of 62.93 AMU, and the other with an abundance of 30.91 and a mass of 64.93 AMU ነው የሚለን። what is the atomic mass of an element ነው የሚለን። ሶ የኤሌመንቱን አቶሚክ ማስ ነው የሚጠይቀን። ሶ ይሄንን ካልኩሌት ማድረግ እንችላለን።
እዚህ ጋር በፐርሰንቴጅ ነው ያለን። ሶ 69.09 ከማሱ ጋር እናባዘዋለን which is 69.09 ታይምስ ማሱ 62.93 እናደርጋለን። ፕላስ ነው የምናደርገው ከዛ በኋላ ከዚህኛው ጋር ማለት ነው። ሶ 30 የዚህኛው አይሶቶፕ አብንዳንሱን 30.91 ታይምስ 64.93 ዲቫይደድ ባይ የምናደርጋለን በመቶ ነው የምናደርገው ማለት ነው። ሁሉንም በመቶ እናካፍላቸዋለን ማለት ነው። ሶ ይሄንን ከዚህ ጋር ማባዛት እንችላለን። ይሄንንም ከዚህ ጋር እናባዛና የመጣልን ውጤት አለ። ሶ እናንተ በራሳችሁ ካልኩሌት አድርጉት። እኔ ካልኩሌት አድርጌ የመጣልኝ የመጨረሻው መልስ የሚሆነው ስንት ነው? 63.548 ምናምን አካባቢ ነው። ሶ አጠቃቅተን 63.55 ይሆናል ማለት ነው። ሶ መልሳችን የሚሆነው ኤ ይሆናል ማለት ነው። ወደ ቀጣይ ጥያቄ እንሄዳለን ማለት ነው። 8ኛ ካልኩሌት ዘ ዌቭሌንግዝ ኦፍ ኤ ፎቶን ኤሚትድ ዌን አን ኤሌክትሮን ትራንዚሽን ፍሮም ዘ ፊፍዝ ኦርቢት ቱ ዘ ሰከንድ ኦርቢት ኢን አተም ነው የሚለው። ሶ እዚህ ጋር የሚለን ዌቭሌንግዙን ፎቶኑ ከአምስተኛው ኦርቢት ወደ ሁለተኛው ኦርቢት ምን በሚሆንበት ጊዜ ነው ኤሚትድ በሚሆንበት ጊዜ የሚኖረው ዌቭሌንግዝ ነው ማለት ነው የሚጠይቀን። ከፊፍዝ ኦርቢት ወደ ሰከንድ ኦርቢት የሚጓዝበት ጊዜ የሚኖረውን ዌቭሌንግዝ ነው የሚጠይቀን ማለት ነው። ሶ ካልኩሌት እናድርገው። ዌቭሌንግዙን ነው የሚጠይቀን። እዚህ ጋር ምንድነው ኢነርጂ ኢዝ ኢኳልስ ቱ ምንድነው የሚሆነው አርኤች ወይም ደግሞ ሬኖልድ ኮንስታንት ምንላታለች። ሬኖልድ ኮንስታንት አርኤች ኢንቱ 1/n ፋይናል ሆል ስኩዌር ማይነስ 1/n ኢኒሻል ሆል ስኩዌር ነው የሚሆነው። ሆል ስኩዌር ነው የሚሆነው። ሶ እዚህ ጋር ፋይናል የደረሰበት ምንድነው ብለናል? 2 ነች ብለናል። ሶ 2 ሆል ስኩዌር እናደርጋለን። እዚህ ጋር 4 ትሆናለች 1/4። እዚህ ጋር n ፋይናል ደግሞ ምንድነው ብለናል? n ኢኒሻል ደግሞ 5 ነው ብለናል። ሶ 1/5 ሆል ስኩዌር ስትሆን 25 ነው የሚሆነው። ሶ ሬዲየንስ ኮንስታንት ምንላት ደግሞ ቫልዩዋ ስንት ነው? 2.18 ታይምስ 10 ሬዝ ቱ ማይነስ 18 ነው የሚሆነው ማለት ነው። ማይነስ 18 ነው ቫልዩዋ። ሶ እዚህ ጋር 25 እና 4ን ክሮስ እዚህ ጋር ስናደርጋቸው ምን ይመጣል? ስንት ነው? እዚህ ጋር 25 ይመጣል፣ እዚህ ጋር 4 ይመጣል። 21/100 ነው የሚሆነው እዚህ ጋር። ሶ ይሄንን ከዚህ ጋር ነው የምናባዛው ማለት ነው። ሶቺ 100 ሁለቷን 0 ስናጠፋት እዚህ ጋር 18 የነበረው ወደ 20ነት ይቀየራል። ሁለቷን 0 ወደ ላይ ስናመጣ ማለት ነው። ሶ 21ን በ2.18 እናበዛዋለን። 21 ሲባዛ በ2.18 45.78 ይሆናል። ሶ 4.578 ለማድረግ እቺ አንድ እንቀንስባታለን። ሶ ምን ይሆናል እዚህ ጋር 4.578 ታይምስ 10 ሬዝ ቱ ማይነስ 19 ይሆናል ማለት ነው። ሶ ይሄ ይመጣልናል ኢነርጂው ማለት ነው። ሶ ከዛ በኋላ ምን እናደርጋለን? ኢነርጂ ቼንጅ ኦፍ ኢነርጂ ምንድነው? ኤችሲ ኦቨር ላምዳ ነው ይሄ ያለ። ሶ ኤችሲ ኦቨር ላምዳ ነው። ሲ ትታወቃለች፣ ኤችን ትታወቃለች። ሶ ፈልግ የተባልነው እቺን ነው ወይም ደግሞ ዌቭሌንግዟን ነው። ኢነርጂውንም አውቀናል። ኢነርጂ ስንት ነው ብለናል? 4.578 ታይምስ 10 ሬዝ ቱ ማይነስ 90 ነው ብለናል። ኢዝ ኢኳልስ ቱ ኤች ደግሞ ስንት ነው? 6.226 ታይምስ 10 ሬዝ ቱ ማይነስ 34 ይሆናል።
ሲ ስንት ነች ታይምስ ሲ ደግሞ 3 ታይምስ 10 ሬይዝ ቱ 8 ነው ኦቨር ላምዳ እናደርጋለን ማለት ነው። ይሄንን እዚች ጋር h1 6.626 ታይምስ 3 እናደርግና ከዛ በኋላ እዚህ ጋር እንትኖቹን ነኝ ማጠፋፋት እንችላለን። ሶ አጠቃላይ ይመጣልን ሪዛልት ስንት ነው እናንተ ካልኩሌት ማድረግ ትችላላችሁ። አጠቃላይ ይመጣልን ሪዛልት 434 ነው 434 ናኖሜትር ነው ይመጣልን ወይም ደግሞ ታይምስ 10 ሬይዝ ቱ ማይነስ 9 ነው ይመጣልን ማለት ነው። ሶ መልሳችን የሚሆነው ኤ ላይ ያለው ይሆናል ማለት ነው። ወይም ደግሞ 434 ናኖሜትር ይሆናል ማለት ነው። ካልኩሌሽኑ ረጅም ስለሆነ እናንተ በራሳችሁ መስራት ትችላላችሁ። ፎርሙላዎቹን ካወቃችሁ በጣም ቀላል ጥያቄ ነው የሚሆነው። ሶ ወደ ቀጣዮቹ ጥያቄ እንሄዳለን ማለት ነው። ወደ 9ኛ ስንመጣ what is the maximum number of electron that can have the quantum number of n is equals to 3 l is equals to 1 ml is equals to -1 ነው። ሶ እዚህ ጋር ፕሪንሲፓል ኳንተም ነምበሩን የሰጠን እንደገና አዝሙቹዋል ኳንተም ነምበሩን እና ማግኔቲክ ኳንተም ነምበሩን የሰጠን ከዛ ውጪ ስፒን ኳንተም ነምበር የምንለው አለ። አራቶቹ ነው ኳንተም ነምበሮች አሉ። ሶ ይሄንኛው n is equals to 3 ወይም ደግሞ ፕሪንሲፓል ኳንተም ነምበር የምንለው የሚገልጽልን ኤነርጂ ሌቭሉን ነው። ኤነርጂ ሌቭሉን ነው የሚገልጽልን። እዚህ ጋር ኤል ደግሞ ኦርቢታሎችን ነው የሚገልጽልን። አይ ሚን ኦርቢታል ሳይሆን ሰብሼሎቹን አይ ቲንክ ኤስፒ ምናምን እንላቸው ሰብሼሎችን ነው የሚገልጽልን። ሶ ኤል ደግሞ የሚገልጽልን ምንድነው ኦርቢታሎችን ነው። ነምበር ኦፍ ኦርቢታሎችን ነው። ኤል ደግሞ የሚገልጽልን አይ ሚን ኤስ ምንድነው ያለው ሰብሼሎችን ነው። ሶ ኤም ደግሞ የሚገልጽልን ኦርቢታሎችን ነው። ከዛ ውጪ ስፒን የምንለው አለ። ኤሌክትሮን ስፒን ኳንተም ነምበር የምንለው ደግሞ ኢንዲቪጁዋል ኤሌክትሮኖችን ነው የሚገልጽልን ማለት ነው። ቫሉ -1/2 እና 1/2 ናቸው የሚሆኑት። ሶ እያንዳንዱ በኦርቢታል ውስጥ የሚገኙ አንድ ኦርቢታል 2 ኤሌክትሮን ነው የሚይዘው። በእያንዳንዱ ኦርቢታሎች ውስጥ ያሉትን ኤሌክትሮኖችን ነው የሚገልጹት ማለት ነው። -1/2 እና 1 ኢች ኤሌክትሮኖችን ነው የሚገልጹት ማለት ነው። ሶ እዚህ ጋር የሚጠይቀው ምንድነው ማክሲመም ነምበር ኦፍ ኤሌክትሮን አጠቃላይ ማክሲመም የሚይዘው የኤሌክትሮን ብዛት ነው በዚህ በእነኚህ ኳንተም ነምበሮች የተገለጸው ማለት ነው። ሶ ኤን 3 ነው ያለን ምንድነው ማለት ኤነርጂ ሌቭሉን ነው የሚገልጽልን። ሶ ኤል ቫልዩ የሚሆነው ምንድነው ከ0 እስከ n-1 ድረስ ነው የሚሆነው። ብዛቱ ደግሞ ስንት ነው n ድረስ ነው ማለት ነው ብዛታቸው። ሶ n 3 ነው ከ0 እስከ n-1 ማለት 0 1 2 ነው የሚሆነው ማለት ነው። እስከ n-1 ሶ ብዛታቸው ስንት ነው 3 ነው n ድረስ ነው ማለት ነው ብዛታቸው። ኤምኤል ደግሞ የሚለው ይሄ 0 ምንድነው የሚገልጽልን ኤስ ነው የሚገልጽልን። ኤስ ነው የሚገልጽልን። 1 ምንድነው የሚገልጽልን ፒን 2 ደግሞ የሚገልጽልን ዲን ነው ማለት ነው። 3 ካልን ደግሞ ኤፍን እንደዛ ያለ መቀጠል ይችላል ማለት ነው ሰብሼሎችን። ከዚህ ውጪ ኤምኤል ደግሞ ኦርቢታሎቹ ናቸው። ሶ በእያንዳንዱ ላይ ያለው ኦርቢታል ነው 0 ኤስ ነው። ስንት ኦርቢታል ነው ያለው አንድ ኦርቢታል ነው which is 0 ነው ኦርቢታሉ። 1 ፒን ነው የሚገልጽልን ያለው ኦርቢታል ብዛት ስንት ነው 3 ነው። ሶ ምንድናቸው -1 0 1 ናቸው ማለት ነው። ቱም ሲሆን እንደዛው ዲ ነው ዲ 5 ኦርቢታል ነው ያለው ከ-2 -2 -1 0 1 እስከ ቱነኝ ነው የሚገልጽልን ማለት ነው። ሶ እዚህ ጋር ውስጥ የሰጠን ከ3ቱ ኤሎች አንዷን ወስዶኖችን ብቻ ዋንን ነው የወሰደው ማለት ነው። ከዛ ኤምኤል ጋር ሲመጣ ደግሞ ኤምኤል ካሉት ከ-1 ከ0 ከ1 አንዷን ብቻ ነው የወሰደልን። አንዷን ኦርቢታል ብቻ ነው የወሰደልን -1 ማለት ነው። ስለዚህ አንድ ኦርቢታል ብቻ ነው የወሰደልን ማለት ነው። አንድ ኦርቢታል ደግሞ መያዝ የሚችለው ኤሌክትሮን መጠን ስንት ነው? ሁለት ኤሌክትሮን ነው መያዝ የሚችለው አንድ ኦርቢታል ማለት ነው። ሶ ጀነራሊ ሳይሆን ስፔሲፊክ አድርጎ ነው ይገልጽልን ያለው ማለት ነው። ይሄን ኮንሲደር ማድረግ ያለብን። ሶ ኤምኤል ውስጥ ያለችውን አንዷን ኦርቢታል ብቻ ስለሆነ ይገልጽልን ያለው እቺ አንድ ኦርቢታል መያዝ የሚችለው ኤሌክትሮን መጠን 2 ነው የሚሆነው ማለት ነው። ሶ መልሳችን የሚሆነው ዲ ነው ማለት ነው። የሚሆነው ዲ 2 ነው የሚሆነው ማለት ነው። ሶ ወደ ቀጣይ ጥያቄ ስንሄድ 10ኛም which of the following quantum number can distinguish between two electron present in the same orbital ነው የሚለው። ሶ ፕሪንሲፓል ኳንተም ነምበር፣ ማግኔቲክ ኳንተም ነምበር፣ አዝሙቹዋል ኳንተም ነምበር እንዲሁም ደግሞ ስፒን ኳንተም ነምበር ነው የሚለው ማለት ነው። ሶ መልሳችን የሚሆነው ዲ ነው።
ቅድም እንዳልነው which of the following quantum number can distinguish between two electrons present ነው የሚለው። በሁለት ኤሌክትሮን የሚገኙትን ፕሬዘንት ማድረግ የሚችለው መለየት የምንችልበት ዲስቲንጉይሽ ማድረግ የሚችል በሴም ኦርቢታል ውስጥ ሆኖ ነው የሚለው። ሶ ስፒን ኳንተም ነምበር እያንዳንዱ ሁለት ነው ቫልዩ የሚኖረው ስፒን ኳንተም ነምበር -1/2 እና 1/2 ነው። ሶ እያንዳንዱ ዲፈረንት ኤሌክትሮኖችን ነው የሚገልጽልን ማለት ነው። ሶ መለየት የምንችልበት በስፒን ኳንተም ነምበር ነው ማለት ነው። ሁለት ኤሌክትሮኖች ናቸው እያንዳንዳቸው የራሳቸው የሆነ ቫልዩ ነው የሚኖራቸው ሁለቱም ኤሌክትሮኖች ማለት ነው። ሶ በስፒን ኳንተም ነምበር ነው ማለት ነው ኤሌክትሮኖችን የሚገኙትን ኤሌክትሮኖችን ዲስቲንጉይሽ ማድረግ የምንችለው ወይም ደግሞ መለየት የምንችለው ማለት ነው። ሶ መልሳችን ዲ ይሆናል ማለት ነው። ሶ ወደ 11ኛ ስንመጣ what is the correct ground state orbital diagram electron configuration of oxygen atom ነው የሚለን። ሶ ምርጫዎችን ስንመለከታቸው A 1s2 2s2 2px2 2py2 ከዛ በኋላ 2pz 0 ነው የሚለን። እዚህ ጋር 1s2 2s2 2s2 2p2 2p 2px2 2py2 ሶ px py ያለ የሚገልጽን ሶስት ኦርቢታሎችን ለብቻ ይከፋፈለን። ሶ ከዛ በፊት ኤሌክትሮን ኮንፊግሬሽኑን የኦክሲጅንን ብንሰራው ኦክሲጅን 8 ኤሌክትሮን ነው ያለው። ሶ የሚሆነው እንትኑ 1s2 2s2 2p4 ነው የሚሆነው 2p4 ነው የሚሆነው 2p4 ነው የሚሆነው። እዚህ ጋር 2 ከዛ በኋላ እዚህ ጋር 4 ነው የሚይዘው ማለት ነው። ሶ ፒ ላይ ያሉትን ደግሞ እዚህ ጋር ስንመጣ አሁን እዚህ ጋር 1s2 2s2 የሚለውን እንይዛለን። ከዛ በኋላ ፒ ጋር ስንመጣ ደግሞ 2p x 2py እና 2pz ናቸው። ሶ ኤሌክትሮኖችን ስናስቀምጥ የምናደርገው ምንድነው 2pz የሚል 2pz ነው የሚሆነው። ሶ እያንዳንዱ ኤሌክትሮኖችን ስናስቀምጥ ለእያንዳንዱ ካስቀመጥን በኋላ ነው የምንሄደው። አንድ እናስቀምጥና ከዛ በኋላ ነው እንደ አዲስ የምንመለሰው ማለት ነው። ሶ ምን እናደርጋለን? እዚህ ጋር አንድ ኤሌክትሮን እናስቀምጣለን፣ እዚህ ጋር አንድ ኤሌክትሮን፣ እዚህ ጋር አንድ ኤሌክትሮን ይሆናል። ሶ ሶስት ሆነ አንድ ኤሌክትሮን ይተርፈናል። ሶ እሷን እናደርጋታለን 2pz ላይ ነው የምናደርገው ማለት ነው እዚህ ጋር ማለት ነው። ሶ ምን ይሆናል መልሳችን 1s2 2s2 2p2 2px2 2py1 2pz 1 የሚሆነው ማለት ነው። ሶ ይሄንን እንፈልጋለን ማለት ነው። ሶ ኤ ላይ ስንመለከት እዚህ ጋር በስርዓት ለማስቀመጥ ያህል ሶ ኤ ላይ 1s2 2s2 2px2 2py2 2pz 0 ነው የሚለው። ሶ ይሄ መሆን አይችልም ማለት ነው። ቢ 1s2 2s2 2px2 2py1 2pz እዚህ ጋር ተዋለች 2pz 1 ነው የሚለው። ሶ ትክክለኛው መልስ የሚሆነው ቢ ነው ማለት ነው። ሌሎቹ 1s2 2s2 2px2 2py0 ነው የሚለው። ሲ ይሄ መሆን አይችልም። ሲ 1s2 2s2 2px2 2py2 2pz 0 ነው የሚለው። ይሄ መሆን አይችልም ማለት ነው። ሶ መልሳችን የሚሆነው ቢ ይሆናል ማለት ነው። ሶ ወደ 12ኛ ጥያቄ መሄድ እንችላለን ማለት ነው። an element m in its group is in group 3 of the periodic table. The formula of its nitride is mn m5n3 mn n3 n2 m2 n3 ነው የሚለው። ሶ ኤሌመንቱ የሚገኘው ግሩፕ 3 ላይ ነው። ልክ እንደ አንድ ሞኖየም በመሳሰሉት ማለት ነው ግሩፕ 3 ላይ ነው የሚገኘው። ሶ ግሩፕ 3 ላይ የሚገኝ ከሆነ ከናይትራይድ ጋር ነው ከናይትራይድ ጋር ኮምቢኔሽን ሲያከናው ናይትራይድ ደግሞ አምስተኛው ግሩፕ ላይ የሚገኝ ነው። ሶ ኤም አለ ኤም 3 ኤሌክትሮኖችን ሉስ ያደርጋል። ሶ ኤም 3 ነው የምንለው። ናይትሮጅን ደግሞ ምንድነው የምናደርገው 5 ነው የምናደርገው ማለት ነው እዚህ ጋር። ስለዚህ ክሪስ ክሮስ ነው የምናደርገው እዚህ ጋር። ሶ ኤም 5 ናይትሮጅን ደግሞ 3 ነው የሚሆነው ማለት ነው። ስለዚህ መልሳችን የሚሆነው M5 N3 B ይሆናል ማለት ነው።
መልሳችን ቢ ይሆናል ማለት ነው። ወደ 13ኛ ጥያቄ ስንመጣ አቶም ኦፍ ኤሌመንትስ ዛት አር ኢን ዘ ሴም ግሩፕ ሃቭ ዘ ሴም ነምበር ኦፍ ዳሽ ነው የሚለው። ሶ በሴም ግሩፕ ላይ የሚገኙ አቶሞች ዘ ሴም ታይፕ ኦፍ ምን አላቸው ነው የሚለው። ሶ ይሄንኛው ቀላል ነው። ቫለንስ ኤሌክትሮን ነው የሚሆነው። በተመሳሳይ ግሩፕ ላይ የሚገኙ ኤሌመንቶች ተመሳሳይ ቫለንስ ኤሌክትሮን ነው የሚሏቸው። ለምሳሌ ሊቲየምን እና ሶዲየምን መውሰድ እንችላለን። ሁለቱም ግሩፕ 1 ላይ ነው የሚገኙ ቫለንስ ኤሌክትሮናቸው 1 ነው። ወር ደግሞ ሌሎችንም መውሰድ እንችላለን። ብሪሊየም እና ማግኔዚየምን መውሰድ እንችላለን። ተመሳሳይ ቫለንስ ኤሌክትሮን ያላቸው ተመሳሳይ ግሩፕ ላይ ስላሉ ማለት ነው። ሶ መልሳችን የሚሆነው 13ኛ መልሳችን የሚሆነው ሲ ይሆናል ማለት ነው። ቫለንስ ኤሌክትሮን ነው ማለት ነው። ወደ 14ኛ ጥያቄ ስንመጣ which statement about the alkali metals is correct ነው የሚለን። ሶ ኤ they form negative ion with one negative charge ነው የሚለን። ቢ they are usually gases ነው የሚለን። ሲ they have very large atomic mass ነው የሚለን። ዲ ደግሞ they are extremely reactive ነው የሚለን ማለት ነው። ሶ መልሳችን የሚሆነው ዲ they are extremely reactive የሚሆነው ማለት ነው። ሶ ይሄን ከተመለከትን they form negative ion with one negative charge ነው የሚለን። አልካሊ ሜታሎች ፖዚቲቭ ቻርጅ ነው የሚፈጥሩት ወይም ግሩፕ 1 ኤሌመንቶች ናቸው አልካሊ ሜታል የምንላቸው። ሶ ፖዚቲቭ ቻርጅ ነው የሚፈጥሩት ከኔጌቲቭ ቻርጅ ጋር ኮምባይን የሚያደርጉበት ጊዜ ማለት ነው። ይሄ አይሆንም። they are usually gas ናቸው የሚለን። አልካሊ ሜታሎች ሶሊድ ናቸው። ሶ ይሄም አይሆንም። ሲ they have very large atomic mass ነው የሚለን። ይሄም አይሆንም። የሚኖራቸው አቶሚክ ማስ ያነሰ ነው የሚሆነው ማለት ነው። ከሌሎቹ ከነሱ ከፊት ከሚገኙ ኤሌመንቶች አንፃር ያነሰ አቶሚክ ማስ ነው የሚኖራቸው። ሶ ኤክስትሪምሊ ሪአክቲቭ ናቸው የሚለው አንድ ኤሌክትሮን ብቻ ስለሆነ የሚሰጡት ሪአክሽናቸው በጣም ፈጣን ነው። ደግሞ ፈጣን ሪአክቲቭ ናቸው። ብዙ ሪአክሽኖችን ማከናወን የሚችሉ ናቸው። ሶ መልሳችን ዲ ይሆናል ማለት ነው። ወደ 15ኛ ጥያቄ ስንመጣ which of the following is not the property of metals ነው የሚለን። ሶ ሜታልሶች ካራክተራቸው መካከል ኮንዳክቲቪቲ፣ ዳክቲሊቲ፣ ማሊያቢሊቲ እነኚህ መሰረታዊ የምንላቸው የሜታሎች ካራክተሮች ናቸው። ነገር ግን ብሪቲሊቲ ወይም ደግሞ ተሰባሪነት ማለት ነው የሜታሎች ካራክተር አይደለም። የዛር ሞር የሚለጠጡ ናቸው ወይም ደግሞ ወዲያውኑ ቅርጻቸውን የሚቀያየሩ ናቸው። ልክ ማሊያቢሊቲ፣ ዳክቲሊቲ እንደምንለው ማለት ነው። እንዲሁም ኤሌክትሪሲቲ ማስተላለፍ ይችላሉ። ኮንዳክቲቭ ናቸው። ሶ እነኚህ ካራክተሮቹ ናቸው። በሪቲሊቲ ግን ካራክተራቸው አይደለም ወይም ደግሞ መልሱ ቢ ይሆናል ማለት ነው። ወደ 16ኛ ጥያቄ ስንመጣ which of the following has the largest first ionization energy ነው የሚለው። ሶ ionization energy የምንለው ionization energy ዳውኒ ግሩፕ እና ወደ ላይ ስንመጣ ያለውን ካራክተር ስንመለከት ዳውኒ ግሩፕ ዲክሪዝ ነው የሚያደርገው ወይም ደግሞ ይቀንሳል። ወደ ሌፍት ወደ ራይት ስንሄድ ደግሞ ወይም ደግሞ አክሮስ ፔሪድ ማለት ነው ወደ ሌፍት ወደ ራይት ስንሄድ ionization energy እየጨመረ ነው የሚሄደው ወይም ደግሞ ኢንክሪዝ እያደረገ ነው የሚመጣው። ስለዚህ ዳውን ግሩፕ ዲክሪዝ ያደርጋል ወይም ደግሞ አፕ ግሩፕ ምን እያደረገ ነው የሚመጣው? ኢንክሪዝ እያደረገ ነው የሚመጣው ማለት ነው። ስለዚህ እዚህ ጋር ያሉትን ኤሌመንቶችን ፖታሲየም፣ ሶዲየም፣ ሊቲየም እና ሩቢኒየም ስንመለከት እነኚህ ከላይ የሚገኙ ኤሌመንት የትኛው ነው? ሊቲየም ነው። ሊቲየም ነው። ስለዚህ ከአራቱ ኤሌመንቶች የተሻለ አዮናይዜሽን ኢነርጂ ያለው የትኛው ነው? ሊቲየም ነው የሚሆነው ማለት ነው። ሶ መልሳችን ሊቲየም ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንመጣ 17ኛ what is the formal charge of nitrogen in the nitrate ion NO3- when one of the oxygen atom forms a double bond with the nitrogen atom ነው የሚለው። ሶ ፎርማል ቻርጁን የሚጠይቀን ያ ናይትሮጅን ማለት ነው። ሶ ፎርማል ቻርጁን የምንሰራው እንዴት ነው? ራሱን የቻለ ፎርሙላ አለው። ፎርማል ቻርጅ is equals to valence electron of that element ወይም ደግሞ አሁን እዚህ ጋር ኦክሲጅን የናይትሮጅኑ ማለት ነው ሲቀነስ ቦንዲንግ ኤሌክትሮን ፕላስ 1/2 እዚህ ጋር ሶሪ ነን ቦንዲንግ ናቸው። ነን ቦንዲንግ ኤሌክትሮኖቹ ናቸው። ነን ቦንዲንግ ኤሌክትሮን ፕላስ 1/2 ቦንዲንግ ኤሌክትሮን ይሆናል ማለት ነው። ይሄ ነው ፎርሙላው። ሶ እዚህ ጋር ስትራክቸራቸውን እንስላላቸው ያ NO3- ማለት ነው። ሶ ምንድነው የምናደርገው? ናይትሮጅን አለ እዚህ ጋር
ከአንደኛው ኦክሲጅን ጋር ሲንግል ቦንድ ይሰራል፣ ከዚህኛው ጋርም ሲንግል ቦንድ ይሰራል። ከአንደኛው ኦክሲጅን ጋር ምን ይሰራል ብሎናል? ደብል ቦንድ ይሰራል ብለናል ከኦክሲጅን ጋር ማለት ነው። ሶ አጠቃላይ የሞሌኪዩሉን ወይም ደግሞ የኮምፓውንዱን ቫለንስ ኤሌክትሮን ስንሰራ ናይትሮጅን ስንት ነው? 5 ነው ያለው። ኦክሲጅን ስንት ነው ያለው? 6 ነው። 3 ናቸው። ስለዚህ ሲደመር 6 ሲባዛ በ3 18 ይሆናል። ከዛ ውጭ ደግሞ አንድ ኤሌክትሮን ሪሊዝ ያደርጋል ብለናል። አይ ሚን አንድ ኤሌክትሮን አትራክት ያደርጋል ማለት ነው፣ ማይነስ አዮን ስለሰጠው። ስለዚህ ፕላስ 1 እናደርጋለን ማለት ነው። ስለዚህ 24 ነው አጠቃላይ የቫለንስ ኤሌክትሮን መጠን ማለት ነው። ስለዚህ እዚህ ጋር ሲንግል ቦንድ ስለሆነ ያለው 6 ኤሌክትሮኖች ይኖሩታል ኦክሲጅኑ፣ እዚህኛው ጋርም 6 ኤሌክትሮኖች ይኖሩታል። እዚህኛው ጋር 2 ስለሆነ እንትን ያለው 2 ቦንድ ስለሆነ ያለው ደብል ቦንድ ስለሆነ 4 ኤሌክትሮን ነው የሚኖረው ማለት ነው። ስለዚህ አጠቃላይ ኤሌክትሮኖችን ስንደምራቸው 6 6 4 16 ይሆናል። እዚህ ጋር 8 4 ፔሮች ስላሉ 8 ኤሌክትሮን 24 ይሆናል ማለት ነው። ቫለንስ ኤሌክትሮኑ ሞልቷል ማለት ነው። ሶ እዚህ ጋር የናይትሮጅን ቫለንስ ኤሌክትሮን እናወጣለን ፎርማል ቻርጁን ለማግኘት ማለት ነው። ሶ ፎርማል ቻርጁን ለማግኘት ቫለንስ ኤሌክትሮን እናወጣለን። ቫለንስ ኤሌክትሮን ስንት ነው? 5 ነው የናይትሮጅን ማይነስ እናደርግና ምንድን ያለው ነምቦንዲንግ ፔር ነው የምንለው። ነምቦንዲንግ ፔር ደግሞ እዛ ጋር ምንም የለውም ብለናል። ናይትሮጅን ላይ ነምቦንዲንግ ፔር የለውም። እዚህ ጋር ደብል ቦንድ ከኦክሲጅን ጋር ይፈጥራል። እዚህ ጋር ሲንግል ቦንድ ከሁለት ኦክሲጅን ጋር ይፈጥራል። ነምቦንዲንግ ፔር ምንም የለውም። እዚህ ጋር ሙሉ ለሙሉ ኦክቴት ሩልን ፉልፊል አድርጓል። ስለዚህ 0 ነው የሚሆነው ነምቦንዲንግ ፔሩ ፕላስ 1/2 ታይምስ ቦንዲንግ ፔር ነው የምናደርገው። ቦንዲንግ ፔር ስንት ነው ያለው? 1 2 3 4 ነው። ስለዚህ 4 ቦንዲንግ ፔር አለው ማለት ነው። ቦንዲንግ ፔር 4 ነው ያለው which is ቦንዲንግ ኤሌክትሮኖቹ ፔሮች ሳይሆን ኤሌክትሮኖች ነው የምናወጣው። አራቱ ፔሮች ስንት ኤሌክትሮን አላቸው? 8 ኤሌክትሮን። ስለዚህ 8 ነው የምናደርገው እዚህ ጋር። ስለዚህ 5 ማይነስ 1/2 ታይምስ 8 4 ነው የሚሆነው። ስለዚህ 5 ማይነስ 4 ይሆናል is equals to 1 ይሆናል ማለት ነው። ሶ ፎርማል ቻርጅ የሚሆነው ስንት ነው? B1 ይሆናል ማለት ነው። ሶ መልሳችን B ይሆናል ማለት ነው። ወደ 18ኛ ጥያቄ ስንመጣ which of the following molecules or compounds does not follow the octet rule? octet rule ፉልፊል የማያደርጉት ወይም ደግሞ ፎሎ የማያደርጉት የትኞቹ ናቸው ነው የሚለን። ሶ እዚህ ጋር ስትራክቸራቸውን ስንሰራላቸው PCl3 ፎስፈረስ ስንት ነው? 5 ነው ቫለንስ ኤሌክትሮኑ ፕላስ የክሎሪን ደግሞ ስንት ነው? 7 ነው። 7 ሲባዛ በ3 ስንት ነው? 21 ነው የሚሆነው። 21 ነው የሚሆነው። 25 እና 6 26 ይሆናል ማለት ነው። ስለዚህ ፒ ከዚህ ጋር ሲንግል ቦንድ ከሲ ጋር ሲኤል ሲንግል ቦንድ እዚህ ጋርም ሲኤል ይሄ ይሆናል ማለት ነው ስትራክቸራቸው። ከዛ በኋላ እዚህ ጋር 6 ኤሌክትሮን ሰጠዋለን። እዚህ ጋርም 6 ኤሌክትሮን እዚህ ጋርም 6 ኤሌክትሮን ሰጠዋለን። ስለዚህ ኤሌክትሮኖቹ ብዛት ስንት ሆነ? 6 በ3 18 18 እና 6 24 ሆነ ማለት ነው። ሶ እዚህ ጋር 2 ኤሌክትሮኖች ለፎስፈረስ ሰጠዋለን ማለት ነው። ስለዚህ ፎስፈረስ 3 እንትኖች አሉት። ከዛ እዚህ ጋር ደግሞ 2 ኤሌክትሮኖች አሉት። ስንት ነው አጠቃላይ ያለው ኤሌክትሮን መጠን በዙሪያው? 8 ነው። ስለዚህ ኦክቴት ሩልን ያሟላል ማለት ነው። ይሄንን እናልፋለን። ወደ ሁለተኛው ወደ ቢ እንሄዳለን ማለት ነው። NF3 ናይትሮጂን ቫለንስ ኤሌክትሮን ስንት ነው? 5 ነው። 5 ፕላስ ፍሎሪን 7 ነው ቫለንስ ኤሌክትሮን 7 ሲባዛ በ3 21 ነው የሚሆነው። 21 ነው የሚሆነው። ሶ NF እዚህ ጋር ሚፍ ይሆናል ማለት ነው። ሶ ኤሌክትሮኖቻቸው እዚህ ጋር ስናደርግላቸው NF3 ነው ብለናል። ሶ አጠቃላይ የቫለንስ ኤሌክትሮን ስንት ነው ብለናል? 26 ነው ብለናል። ስለዚህ እዚህ ጋር 6 ኤሌክትሮን ይኖረዋል፣ እዚህ ጋርም 6 ይኖረዋል፣ እዚህ ጋርም 6 ይኖረዋል። ስለዚህ 18 እዚህ ጋር 8 አለ 24 እዚህ ጋር 2 እናደርጋለን። ተመሳሳይ ይሆናል ማለት ነው። ልክ እንደ ኤ ላይ እንዳለው ይሄ ኦክቴት ሩልን ያሟላል ማለት ነው። ወደ ሲ ስመጣ አልሙኒየም ትራይክሎራይድ ነው የሚለን AlCl3 ሶ
ኤል የቫለንስ ኤሌክትሮን 3 ነው ሲደመር የክሎሪን 3 ሲባዛ በ7 21 ነው የሚሆነው። ስለዚህ 24 ይሆናል። ስንሰራለት እዚህ ጋር አልሙኒየም ይኖራል። ክሎሪን እንደዚህ እናደርጋለን። ከዛ በኋላ 6 ኤሌክትሮን እያንዳንዳቸው ላይ ይኖራቸዋል። ሶ ስንት ይሆናል? 18 እና 6 24 ይሆናል ማለት ነው። ሶ ሞል ኤሌክትሮኑ ስለዚህ አልሙኒየም ኦክቴትሩልን አሟልቷል የሚለውን ነገር ነው የምንመለከተው። ሶ እዚህ ጋር 3 ፔር ኦፍ ኤሌክትሮኖች ያለው ወይም 6 ኤሌክትሮኖች ያሉት በዙሪያው አልሙኒየም። ስለዚህ ኦክቴትሩልን አላሟላም፣ 8 ኤሌክትሮን አላኖረውም ማለት ነው። ሶ መልሳችን የሚሆነው ሲ ነው የሚሆነው ማለት ነው። ሶ ወደ 19ኛ ጥያቄ ስንመጣ why does sodium chloride does not conduct electricity in its solid form ነው የሚለው። ሶ ሶዲየም ክሎራይድ ለምንድነው ሶሊድ በሆነ ፎርሙ ኤሌክትሪሲቲ ኮንዳክት የማያደርገው ነው የሚለን። A it has a giant covalent molecular structure. B ions in its structure only have single negative and single positive charge. C ion in its structure are fixed are in fixed position. D it contains no free electron ነው የሚለን። እዚህ ጋር መልሳችን የሚሆነው ሲ ነው የሚሆነው። ምክንያቱም ኤሌክትሮኖች ፍሎ የሚያደርጉት አዮኖች ሲኖሩ ወይም ደግሞ በውስጡ የሚንቀሳቀሱ ወይም ደግሞ ሙቭመንት የሚያከናውኑ ኤሌክትሮኒክ ሲኖሩ ነው ኤሌክትሪሲቲ ማስተላለፍ የሚችለው ማለት ነው። ሶሊድ ሆነ ማለት ምንም አይነት ሙቭመንት የለውም፣ ፊክስድ የሆነ ፖዚሽን ያለው ማለት ነው። ስለዚህ አዮኖቹ መንቀሳቀስ አይችሉም፣ ኤሌክትሪሲቲ ማስተላለፍ አይችልም ማለት ነው ኢንተርን። ሶ መልሳችን የሚሆነው ሲ ነው ማለት ነው። ወደ 20ኛ ጥያቄ ስንመጣ which of the following is not a property of substance with ionic bonding ነው። ionic bonding ያለው ሰብስታንስ ፕሮፐርቲ ያልሆነው የትኛው ነው የሚለን። ኤ ሃይ ሜልቲንግ ፖይንት ነው የሚለን። ቢ ክሪስታሊኒቲ፣ ሲ ሶሉብል ኢን ፖላር ሶልቨንት፣ ዲ ኮንዳክተር ኢን ሶሊድ ስቴት ነው የሚለን። አሁንም ከመጀመሪያው ቀደም ካየነው ጋር ተመሳሳይ ነው የሚሆነው። መልሳችን የሚሆነው ዲ ነው። ይሄ ካራክተራቸው አይደለም። አዮኒክ ቦንዲንግ ያላቸው እንትኖች ኤሌክትሪሲቲ ማስተላለፍ የሚችሉት በአኪዩስ የሆነ በውስጤታቸው ነው፣ ወይም ደግሞ አዮኖቹን ለፈለጋቸው መንቀሳቀስ በሚችሉበት ሁኔታ ነው ማለት ነው። ሶሊድ በሆነ ስቴታቸው ላይ ኤሌክትሪሲቲ ማስተላለፍ አይችሉም። ከዛ ውጪ ሜልቲንግ ፖይንታቸው አዮኒክ ቦንዲንግ ያላቸው ኤሌመንቶች በሙሉ ሜልቲንግ ፖይንታቸው ሃይ ነው፣ ቦይሊንግ ፖይንታቸው ሃይ ነው። ክሪስታሊኒቲ ሌላኛው ካራክተራቸው ናቸው። እንዲሁም ሶላር ሶልቨንቶቹ ላይ ማሟሟት ይችላሉ ወይም ሶሉብል ናቸው ማለት ነው። እነኚህ የአዮኒክ ቦንዲንግ ያላቸው ሰብስታንሶች ካራክተር ነው። ነገር ግን ኮንዳክተር የሚሆኑት በምን ስቴታቸው ላይ ነው? በአኪዩስ በሆነ ስቴታቸው ነው እንጂ በሶሊድ ስቴታቸው አይደለም ማለት ነው። ሶ የዚህኛው መልስ የሚሆነው ዲ ነው ማለት ነው። ዲ ካራክተራቸው አይሆንም ማለት ነው። ሶ የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ ቪዲዮዎች እስከምንገናኝ መልካም ጊዜ ይሁንላችሁ።